በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልካም የምስራች እነሆ ለሕዝበ ክርስቲያን በሙሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዝማሬ አገልግሎቱ ለረጅም ዓመት የምናውቀው ዝማሬ ይልማ ኃይሉ አሁንም ደግሞ እናምናለን እኛስ በሚል አዲስ ርዕስ ልዩ ዝማሬ ይዞላችሁ ቀርቧል። ሚስጥረ ሥላሴ እናምናለን እኛስ። ይህንን በአይነቱ ልዩ የሆነውን ዝማሬ ያዘጋጅላችሁ ጡመ ልሳን ዘቅዱስ ያሬድ መንፈሳዊ መዝሙር ቤት ነው። እግዚአብሔር ኢትዮጵያን ይባርክ። ወጣት ሆኜ በአንዲት መንደር ስኖር መንደርተኞቹ የመንደሯ ጸያፊ ሊያደርጉኝ ፈለጉ። ይህንን ክብር ለመቀበል ስላልፈለኩ ሸሽቼ ወደ ሌላ መንደር ሄድኩ። እዚያ መንደር ሸሽቼ ሲሄድ አንድ ሰው አብሮኝ ነበር። ያም ሰው እኔ በእጄ የምሰራውን እየሸጠ ያገለግለኝ ነበር። በዚህ መካከል በዚያ መንደር የምትኖር አንዲት ልጃገረድ በድንገት አረገዘች። ማርገዟ በታወቀ ጊዜ ያስረገዛት ማን እንደሆነ ተነግራቸው ዘንድ መንደርተኞቹ ልጅቱን አስጨነቋት። እርሷም ሲጨንቃት ያስረገዘኝ ያ መናኝ ነው ብላ ተናገረች። መንደርተኞቹም ይህን ሲሰሙ መጥተው ያዙኝ። ጥቀርሻ የመሰለ ማሰሮና ሌሎችንም የወዳደቁ ነገሮች በአንገቴ ዙሪያ አድርገው እየደበደቡ በመንደር መካከል እያዳፉ ወሰዱኝ። ልጃችንን ያበላሻት መነኩሴ ነው ይሉ ነበር። እስክሞት ድረስ ደበደቡኝ። ከሽማግሌዎቹ አንዱ ወደ እኔ ቀረበና ምን መስራታችሁ ነው? ይህንን እንግዳ መነኩሴ እስኪሞት መደብደባችሁ ለምንድን ነው አላቸው። ያ ያገለግለኝ የነበረ ሰው በፍርሃት ተውጦ ከኋላዬ ይከተለኝ ነበር። እርሱንም ቢሆን ይሰድቡት ነበር። ይህ የምታገለግለው መነኩሴ ምን እንደሰራ አየህ ይሉት ነበር። የልጃገረዷ ወላጆችም እርሷን ለመንከባከብ ቃል እስኪገባ ድረስ እንዳትለቁት ይሉ ነበር። በመጨረሻ ልጅቱን ለመንከባከብ ቃል ገብቼ ወደ በዓቴ ተመለስኩ። የሰራሁትን ሁሉ እየሸጥኩ ለልጅቱ እልክ ነበር። ለራሴም መቃሪዎስ ሆይ ለራስህ ሚስት አግኝተሃል፣ እርሷን መንከባከብ ትችል ዘንድ የተሻለ ሥራ መስራት አለብህ ብዬ እነግረው ነበር። ሌትና ቀን እየሰራሁ ለእርሷ እልክ ነበር። በዚህ ሁኔታ ስኖር የልጅቱ የመውለጃዋ ጊዜ ደረሰ። ነገር ግን ለብዙ ቀናት ልትወልድ አልቻለችም። መንደርተኞቹም ምን ይሆን ችግሩ እያሉ ተጨነቁ። እርሷም ምክንያቱን አውቄዋለሁ፣ ያንን መናኝ መነኩሴ ባላደረገው ነገር ስለወነጀልኩት ነው። ያስረገዘኝ እሱ አልነበረም፣ ያስረገዘኝ ገሌ ነው ብላ እውነቱን ተናገረች። ያ ያገለግለኝ የነበረውም ሰው በደስታ ወደ እኔ መጥቶ ልጅቱ ያስረገዘኝ ሌላ ሰው ነው አለች። እውነቱንም እስክትናገር መውለድ አልቻለችም። አሁንም መንደርተኞቹ ይቅርታ ሊጠይቁህ እየመጡ ነው አለኝ። እኔም ይህንን ስሰማ እነዚህ ሰዎች ነፍሴን በውዳሴ ከንቱ ያዝሉብኛል ብዬ ፈራሁና ሸሽቼ ወደዚህ ገዳም መጣሁ። ይህንን ታሪክ ለደቀ መዛሙርቱ የተናገረው በ300 ዓመተ ምህረት በግብጽ ውስጥ በንጥራ አካባቢ ከግመል ነጋዴ ቤተሰብ የተወለደው አባ መቃርዮስ ነው። አባ መቃርዮስ በገዳመ አስቄጥስ ምንኩስናዊ ሕይወትን ካደራጁ ቀደምት አበው አንዱ ነው። መጀመሪያ በአንዲት መንደር በዲቁና ያገለገለ ሲሆን በኋላ ግን ወደ ገዳመ አስቄጥስ መጥቶ እስከ ዕለተ ዕረፍቱ በዚያ ኖሯል። እነሆ አሁን በመጓዝ ላይ ያለነው በሰሜናዊ ግብጽ ከአባይ በስተምዕራብ ወደሚገኘው ገዳመ አስቄጥስ ነው። መልካም መንገድ። በዋዲ ኤል ናትሩን ከሚገኙት 7 ገዳማት አንዱ ወደ ሆነውና ከካይሮ 90 ኪሎ ሜትር ርቀት ላይ ወዳለው ወደ አባ መቃርዮስ ገዳም በመጓዝ ላይ ነን። ገዳሙ ከካይሮ ወደ እስክንድሪያ በሚወስደው የበረሃ ጎዳና በስተምዕራብ በኩል ይገኛል። ወደ ገዳመ አስቄጥስ ለመድረስ
ከካይሮ ቢያንስ የ4 ሰዓታት መንገድ በመኪና መጓዝን ይጠይቃል። አባይን በጎን በኩል ትቶ ምዕራቡን መጓዝ ነው። አካባቢው ለጥ ያለ በረሃ ነው። ኢትዮጵያውያን አበው በዚህ ቦታ የምናኔ ሕይወታቸውን ለማሳለፍ ከጥንት ጀምሮ በእግራቸው ይጓዙ እንደነበር ኢትዮጵያውያንና ግብፃውያን ድርሳናት ይመሰክራሉ። በቅርቡ እንኳን ከወሎ የሄዱትና ከ50 ዓመታት በላይ በበረሃው ውስጥ በምናኔ ያሳለፉት ለግብጽ ገዳማዊ ሕይወት ማንሰራራት ዋና ምክንያት ናቸው የሚባሉት እንደ አባቶቻቸው ከአራዊት ጋር የኖሩት በመጨረሻም ኢየሩሳሌም ሄደው የተሰወሩት ኢትዮጵያዊው አብዱል መሲህ ወይንም ገብረ ክርስቶስ ይጠቀሳሉ። የግብፁ ፓትርያርክ አቡነ ሽኖዳ ስለ አቡነ ገብረ ክርስቶስ ሲናገሩ እንጦንስን አላውቀውም፣ መቃርስንም አላየሁትም፣ ሕይወቱ እንደ እንጦንስና እንደ መቃርስ የሆነውን ኢትዮጵያዊውን አብዱል መሲህን ግን አውቀዋለሁ ብለው ነበር። ገዳሙ በአጠቃላይ የ3 ሄክታር መሬት ስፋት አለው። በአንደኛው ሄክታር ላይ የገዳሙ ቤተክርስቲያን፣ የመነኮሳቱ መኖሪያና ሌሎች ቤቶች ሲገኙ በቀረው መሬት ግን ልዩ ልዩ የልማት ሥራዎች ይከናወኑበታል። ወደ ገዳሙ ለመግባት በገዳሙ ዛፎች መካከል ቢያንስ ለ1 ሰዓት ያህል መንዳትን ይጠይቃል። በግራና በቀኙ የብርቱካን፣ የሙዝ፣ የወይን፣ የፓፓያና የአትክልት እርሻውን ማለፍ አለባቸው። ይህን ሁሉ መሬት ለማልማት ገዳሙ 2 አይነት መንገዶችን ይጠቀማል። በአንድ በኩል ገዳማውያኑ በልዩ ልዩ ሙያ ሰልጥነው ይሰማራሉ። አስጎብኛችን እንደነገሩን የገዳሙ መነኮሳት ቢያንስ በአንድ ሙያ በዲግሪ የተመረቁ ናቸው። ከመካከላቸው የግብርና ባለሙያዎች፣ ሐኪሞች፣ ፋርማሲስቶች፣ የእንስሳት ባለሙያዎች፣ የታሪክና የቅርስ ሊቃውንት ይገኛሉ። Because this we have a lot of farms here in this area: orange, olive, dates, banana, mango, cow farms, chicken farms. We sell our products, we live by this income, and also we help poor families in Upper Egypt by this income. But our true and main work is the prayer. የእያንዳንዱ መነኩሴ የዕለት ተግባር በ3 ይከፈላል: የሥራ፣ የጸሎትና የትምህርት። በሥራ ሰዓት ሁሉም መነኮሳት በተመደበላቸው ቦታ ይሰራሉ። በትምህርት ሰዓትም በቤተክርስቲያን ተገኝተው ይማራሉ። Every day at 4 o'clock, the monks stand up here and there, and we open these books, and we pray the midnight prayers, songs in Coptic language. This is the Coptic language, and this is the Arabic one. The Coptic language is the hieroglyph language, the language of the pharaohs, but in Greek letters. Before the 1st century, the Egyptians used symbols in their language, not letters. But in the 1st century, they took the Greek alphabet and they add some letters over it, and this formed the new Coptic alphabet and language that we use until now in churches and monasteries in Egypt. But in our daily life, we speak Arabic. Egypt lost its original language. Not like you keep your language, but we lost our original language because the Arabs forced us to speak in their language. Step by step we lost it, but we keep it as a language of prayer in churches and monasteries. በገዳሙ ካልተፈቀደለት በቀር አንድ መነኩሴ ከገዳሙ ክልል አይወጣም። በተመደበበት ቦታ መቅረትም አይፈቀድለትም። በሌላ በኩል ገዳሙ በክረምት ወራት ከየትምህርት ቤቱ ለሚመጡ ክርስቲያን ወጣቶች የክረምት ሥራ አዘጋጅቷል። እነዚህ የምታዩአቸው ቤቶች ወደ 800 የሚጠጉ ክፍሎች አሏቸው። በክረምት ወቅት ተማሪዎች በእነዚህ ቦታዎች ገብተው 2 ወር ይቆያሉ። በቆይታቸው ጊዜ በአንድ በኩል መንፈሳዊ ትምህርት ይማራሉ፣ በሌላ በኩል ደግሞ ሥራ ይለምዳሉ። ተማሪዎች በቆይታቸው ወቅት መኖሪያ፣ ምግብና የጤና ክብካቤ ከገዳሙ ያገኛሉ። እነርሱም በበኩላቸው በጉልበትና በእውቀት ገዳሙን ይረዳሉ። ከዚህም ባለፈ ገዳሙ ለተማሪዎቹ በትምህርት መርጃ የሚሆን የኪስ ገንዘብ ይከፍላቸዋል። እስኪ ወደ ውስጥ እንዝለቅ። ቅስት
በሚመስለው የገዳሙ በር ስትዘልቁ መጀመሪያ አስተናጋጅ የሆኑ መነኩሴ ይቀበሏችኋል። እንዲሁ ዝም ብሎ ወደ መነኩሳቱ ቤት መግባት አይፈቀድም። ማንኛውንም ነገር የምትፈጽሙት በአስተናጋጃችሁ በኩል ነው። መጀመሪያ የምትገቡት ወደ ጥንታውያኑ የገዳማውያኑ መኖሪያ ቤቶች ነው። ባሮጌው ቤተክርስቲያን አጠገብ በጥንቱ አሰራር የተገነቡ የመነኮሳት ቤቶች አሉ። የአባ መቃርስ ገዳም ከ60 ዓመት በፊት እንዲህ እንዳሆኑ አልነበረም። ገዳሙ ተዳክሞ በውስጡ 6 መነኮሳት ብቻ ቀርተው ነበር። በወቅቱ የግብጽ ፓትርያርክ የነበሩት አቡነ ቄርሎስ ለገዳማዊ ሕይወት እጅግ በጣም ይቆረቆሩ ነበር። እርሳቸው በመንበረ ፍትክናው ሲቀመጡ የገዳመ አስቄጥስ ነገር እጅግ ያሳስባቸው ነበር። በ1969 ዓመተ ምህረት አካባቢ ዋዲ ኤል ራያን በተባለ በረሃ 12 ጓደኛሞች በመናኔ ይኖሩ ነበር። 12ቱም ከልዩ ልዩ ኮሌጆች የተመረቁ፣ አንዳንዶቹም ግብጽ ውስጥ እስከ ከፍተኛው የመንግስት የስልጣን ደረጃ ይደረሱ ነበሩ። አቡነ ቄርሎስ እነዚህን ወጣቶች ወደ አባ መቃርስ ገዳም ሄደው ገዳሙን ከመፍረስ እንዲያድኑ ነገሯቸው። እነዚህ 12 መናንያን አባ ማቴዎስ በሚባሉ አባት መሪነት ወደ ገዳሙ መጡ። ወደ ገዳሙ ሲገቡ ገዳሙ ተዳክሞ 6 አረጋውያን መነኮሳት ብቻ ቀርተው ነበር። የመናንያኑ መሪ የሆኑት አባ ማቴዎስ ከኢትዮጵያ ገዳማዊ ሕይወትን እውነተኛውንም የመናኔ አኗኗር ከግብጽ ደግሞ ዘመናዊ አሰራርን በማዋሃድ የአባ መቃርዮስን ገዳም ነፍስ ዘሩበት። አባ ማቴዎስ ክብርና ዝና የማይወዱ ራሳቸውን ደሃ አድርገው የሚቆጥሩ ከራሳቸው ይልቅ የቤተክርስቲያንን ክብር የሚያስቀድሙ ነበሩ። እኛ የመነኮስነው ለፍትፍት አይደለም እንዳሉት እንደ ነፍስሄር አቡነ ጎርጎርዮስ መንኮስና ከምድራዊ ቁሳቁስ መራቅ አለበት ብለው የሚያስተምሩ ነበሩ። ልብሳቸውም ለበረሃ የሚሆን ተራ ልብስ ነበር። አባ ማቴዎስ ራሳቸውን መታ አልምስኪን ወይም ደሃው ማቴዎስ ብለው ነበር የሚጠሩት። ሲያርፉ እንኳን በመቃብራቸው ላይ ምንም አይነት ጌጣጌጥ እንዳይደረግ በመናገራቸው ጭው ያለው በረሃ ውስጥ ነው የሚገኘው። በአባ መቃርዮስ ገዳም አበምኔት ሆነው ለ35 ዓመታት በቅንነትና በትጋት አገልግለዋል። በዚህ ዘመናቸው የገዳማውያኑ ቁጥር 120 ደረሰ። ገዳሙ በሰፋፊ እርሻዎችና የእንስሳት እርባታዎች ተከበበ። ዛሬ የአባ መቃርዮስ ገዳም በሰሜን አፍሪካ በእንስሳት ተዋጽኦ ምርቱ ቀዳሚ ነው። ብዙዎቹም ምርቶቹም ወደ ጀርመን ነው የሚልካቸው። ለአካባቢው ነዋሪዎች የእድገት አርአያ በመሆን በመንግስት በተደጋጋሚ ጊዜ ተሸልሟል። እስቲ ወደ ቤተክርስቲያኑ ደግሞ እንግባ።
They are from the 10th century. They were beginning with the crucifixion icon, and the last one was the resurrection icon. But now we have two of them. Look at this. Joseph of Arimathea and Nicodemus, when they brought strips of linen for wrapping the body of Jesus. And this for them, when they lift the body up before the burial. They were the steps between the crucifixion and the resurrection from the 10th century. ወደ ቤተ ክርስቲያኑ ስትገቡ የነብዩ የኤልሳን አጽም ትሳለማላችሁ። In this wooden box, we have the relics of John the Baptist and Elisha the prophet. And we discovered this grave, this tomb of them in 1978. And we found bones of them inside it. But how did we prove the relics of them, not for others? By three ways. The first way is three ancient manuscripts we have in this monastery tell us about the coming of these bones here in the 10th century and the building of this tomb at that time. The second way is the monk's tradition. Before we discovered this tomb, we have a continued monk tradition that we have the relics of them somewhere here in this area. The third way is the history of the Coptic Church. We have in it the story of coming of these bones from Jerusalem to Alexandria in the 4th century and from Alexandria to St. Macarius Monastery in the 10th century. The same time that we have our manuscripts in our library about it. In 1978 we discovered this tomb and we found these bones and we lifted these bones up and we put it here. And we usually in their feasts we put perfumes and spices and something like that in their feasts. የአባ መቃሪዮስ አጽም አለ። አባ መቃሪዮስ ገዳሙን በ360 ዓመተ ምህረት ሲገድሙ ከ400 በላይ መነኮሳት እንደነበሩበት ታሪክ ይነግረናል። እነዚህ መነኮሳት ኢትዮጵያውያን፣ ግብፃውያን፣ ሶሪያውያን፣ ፍልስጤማውያን፣ ግሪኮች፣ ፈረንሳዮች፣ ስፔኖችና ሌሎችም ነበሩ። Three wooden tubes. In them we have the relics of three saints with the same name of Saint Macarius. Saint Macarius the Great, the founder of the mysticism here in the 4th century. Saint Macarius the Alexandrian, he was a monk and a saint from the 4th century also. Saint Macarius the Bishop, he was a bishop of Astute and he was martyred in the 5th century. And we decorate this area with these peacock. Why? Because this bird in our tradition refers to the immortality. Because this bird renews, changes its colors year by year. The Egyptians took it as a symbol of immortality. በመቃሪዮስ ቤተክርስቲያን ወጥተን ወደ 49 ሰማዕታት ቤተክርስቲያን አለፈ። ይሄኛውም ቤተክርስቲያን ጥንታዊ ነው።
በመቅደሱ በር አጠገብ ከ1000 ዓመታት በላይ የቆሙ ሁለት አምዶች አሉ። እነዚህ 49 ሰማዕታት በአራተኛው መቶ ክፍለ ዘመን በርበሮች ገዳሙን ሲያቃጥሉ በሰማዕትነት ያለፉና አምዶቹም ለነሱ መታሰቢያነት የቆሙ ናቸው። ከመቅደሱ በስተግራ የሁሉም አጽም በክብር አርፏል። A chapel in the name of the 49 martyrs. The 49 martyrs were monks here in this monastery, and they were martyred in the 5th century by the Berbers. The Berbers were tribes who were dwelling in the north of Africa. The Berbers were the roots of the Libyans, Algerians, and Tunisians, and they were coming here for a steal. But if they faced anyone, they killed them. In this area, we have the relics of the 49 martyrs, and this icon is telling us about their story. They are the 49 martyrs. Everyone has in his left hand a spiritual crown. Refers to something happened at that time. They were two witnesses of their killing. Two guests watched their killing, one man and his child. This boy had a vision from heaven, as angels with the spiritual crowns for every one of them. Everyone has in his right hand a palm branch, refers to the victory over the death. Here you can notice the swords the Berbers used in killing them, the blood's lake of them, the water well the Berbers washed their swords in it. And the painter of this icon didn't draw the Berbers, but he drew the shadows of them. The shadow of the Berbers. ከዋናው መቅደስ በስተቀኝ በኩል ሌላ መቅደስ ይገኛል። ታላቁ አባት የዮሐንስ ሐጺር አጽም እዚህ ነው ያረፈው። ከአጽሙ በላይ ካሉት ስዕሎች የእመቤታችን ስዕል በኢትዮጵያ የተሳለች ሲሆን ቢያንስ የ300 ዓመታት ዘመን እንደቆየች ይነገራል። In this box we have the relics of John the Short, one saint from the 5th century, and he was very humble, very humble. Our tradition considered him as a saint. And here we have these ancient icons. This for Saint Macarius the Great 150 years ago, and this we call it the Black Madonna. Maybe the artist of this icon was an Ethiopian. በገዳሙ ውስጥ ፍጹም ጸጥታ ይነገሰ ነው። በአገልግሎት ላይ ካልሆነ በቀር መነኮሳቱን ሲንቀሳቀሱ አታዩ። ወደ ገዳሙ የሚመጣ ሰው ለዕለት ጉብኝት ከመጣ ምንም አይጠየቅም። ጎብኝቶ ይመለሳል። እስከ 15 ቀን ለመቆየት ከአጥቢያው ደብዳቤ ማምጣት አለበት። ይህን ካመጣ ምግብና ማረፊያ ተሰጥቶት ይቆያል። ያም ቢሆን ለእንግዶች በተሰራው ማረፊያ እንጂ ወደ ገዳማውያኑ መዝለቅ ፈጽሞ ክልክል ነው። 15 ቀን በላይ ለመቆየት ግን የገዳሙን አስተዳደር ፈቃድ ይጠይቃል። እኛ እዚህ ላይ ይብቃን ብለን ተሰናብተን ወጥተናል። የአባ መቃርዮስ ረድኤትና በረከት ይደርብን እያል አሜን። የጻድቃን ከተማ ሆነች መንግሥት አምላክ ይፈጠርካት
ምሕረት ለወገኖችህም ለወገኖችህም የአራዊቱን ድምፅ የሌሊቱን ግርማ በትዕግሥት አለፉት ያን ሁሉ ጨለማ ያን ሁሉ ጨለማ ሀብትና ንብረት ተድላን ሁሉ ናቁ መንግሥትህን ብቻ ለማየት ናፈቁ ለማየት ናፈቁ ቅዱሳን እጆች ሰውን የፈጠሩ ለሰው ልጆች ሎ በምስማር ታሰሩ በምስማር ታሰሩ ይህንን ሁሉ ግፍ ቅዱሳን ማይተው በሐዘን አለፈ መላ ሕይወታቸው መላ ሕይወታቸው ምሕረትህ የበዛ ቸር አምላካችን በምሕረትህ ጎብኛት ኢትዮጵያን ኢትዮጵያን